ሰላም ፍሬ ነኝ። ዛሬ ለተለያዩ ጣፋጮች ለአይስክሬም መስሪያ የሚያገለግለንን ኮንደንስድ ሚልክ ይህንን ኮንደንስድ ሚልክ አሰራር አሳያችኋለሁ። በጣም ቀላል ነው። ከውጭ ከሚገዛ ደግሞ በቀላሉ ቤት ውስጥ መስራት ለጤናም ጥሩ ነው። ቀጥታ ወደ አሰራሩ እንገባለን። ሰብስክራይብ ማድረግ አትርሱ። ስቶቫችንን መካከለኛ ሙቀት ላይ እንለኩሳለን። 3 ኩባያ ወተት እጠቀማለሁ። የላም ወተት ቢሆን ይመረጣል። ከዛ 1 ኩባያ የተፈጨ ስኳር እናማስላለን እንደዚህ። ኮንደንስድ ሚልክ ለተለያየ ነገር ነው የሚጠቅመን እና ጣፋጮችን ለመስራት በጣም ያስፈልገናል፣ ይጠቅመናል። ከውጭ ከመግዛት ደግሞ ቤት ውስጥ በቀላሉ እንደዚህ ሰርተን ብንጠቀምበት የተሻለ ነው። ቀላል ነው፣ ብዙም አይከብድም። ትንሽ ወፈር እስከሚል ድረስ እናከትፈዋለን። ፉል ክሬም ወተት ቢሆን ፋት ፉል የሆነው ጥሩ ነው። ቶሎ የመወፈር ነገር አለ። ከ30 እስከ 40 ደቂቃ ያህል ጠቅጠቅ ቢል የምንፈልገውን ቴክስቸር እስከሚሰጠን ድረስ ጥሩ ነው። ከለሩ ያው እየቀየረ ነው፣ ከነጭነት ወደ ግሬ ከለር ነገር ይመጣል። ያው ኮንደንስድ ሚልካችን እንደዚህ ተንተክትኳል፣ ይበቃዋል። ትንሽ ወፈር ብሏል፣ ግን እኔ እዚህ እፈጨዋለሁ። አሁን ወደ እቃ ክዳን ባለው በደንብ ግጥም አድርገን ፍሪጅ ውስጥ እንከታለን። እኔ እቃ አዘጋጅቻለሁ። ያ እንግዲህ ማቀዝቀዣ ውስጥ እንከተዋለን። ኮንደንስድ ሚልካችን ያው እንደዚህ ብሏል። በጣም ወፍራም አይደለም፣ ቆንጆ ነው። እናንተም ሰርታችሁ ለተለያዩ ዴዘርት ተጠቀሙ። ስለተከታተላችሁኝ አመሰግናለሁ።